ሰላም እንዴት ናችሁ? እዚህ ዙድ ማክስ ነኝ። በዛሬው ቪዲዮ የምናየው እንዴት ነው ፓስፖርታችንን ቀላል በሆነ መንገድ ማደስ የምንችለው የሚለው ነው። ምናልባት ፓስፖርት የሌላችሁና አዲስ ማውጣት የምትፈልጉ ከዚህ በፊት አንድ ቪዲዮ ለቅቄያለሁ። ፓስፖርት ማውጣት ከአስከፈ የሚል እሱ ማየት ትችላላችሁ። ፓስፖርታችሁ የተሰረቀ ወይም ደግሞ የጠፋባችሁ ካላችሁ ደግሞ ከዚህ በኋላ የምሰራው ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ። ነገር ግን በዛሬው ቪዲዮ የምናየው እንዴት ነው ፓስፖርታችንን ማሳደስ የምንችል የሚለው ነው። ፓስፖርታችንን ልናሳድስ ስናስብ የተለያዩ አይነት ጥያቄዎች ይነሳሉ። እነሱን ጥያቄዎች ጎን ለጎን ከቨር ለማድረግ እሞክራለሁ ማለት ነው። ስለዚህ ሁልጊዜም ቢሆን ፓስፖርታችሁን ለማደስ ስትነሱ የሚያስፈልጓችሁ ሁለት መረጃዎች ናቸው። የመጀመሪያው መረጃ የድሮ ወይም ደግሞ ኤክስፓየርድ ያደረገው ፓስፖርት እና በፓስፖርት ሳይዝ የተዘጋጀ የራሳችሁ ፎቶ ማለት ነው። ሁለቱ መረጃዎች ያስፈልጓቸዋል። የድሮ ወይም ደግሞ ኤክስፓየርድ ያደረገው ፓስፖርት ስንል እዚህ ላይ ሁለት ነገሮች ይነሳሉ። የመጀመሪያው አንድ ፓስፖርት ኤክስፓየርድ ከማድረጉ ከ6 ወር በፊት ወይም ደግሞ ፓስፖርቱ ኤክስፓየርድ ሊያደርግ 6 ወር እየቀረውና ፓስፖርቱ ቀኑ አልፎበት ብለን በሁለት መክፈል እንችላለን። ሁለቱም አይነት የፓስፖርት እድሳቶች ተመሳሳይ የሆነ ክፍያን ነው የሚጠይቁት። ይሄ ማለት ምን ማለት ነው? ፓስፖርታቸው ኤክስፓየርድ ሊያደርግ 6 ወር እየቀረው ከሆነ ወይም ደግሞ ፓስፖርታቸው ኤክስፓየርድ አድርጎ 1 ዓመት፣ 5 ዓመት፣ 4 ዓመት የፈለገውን ዓመት ቢቆይ የምትከፍሉት አንድ አይነት ክፍያ ነው። አሁን ባለው የክፍያ መጠን መሰረት 600 ብር ነው የምትከፍሉት። ምናልባት ከጊዜ በኋላ የሚጨምር ከሆነ ደግሞ እስከ 2000 ብር ድረስ ልትከፍሉ ትችላላችሁ። ሁለተኛው አይነት የፓስፖርት ኤክስፓየርድ ቀን ደግሞ ከ6 ወር በፊት ወይም ደግሞ አንድ ፓስፖርት ኤክስፓየርድ ሊያደርግ ከ6 ወር በላይ ሲቀረው ማለት ነው። ለምሳሌ 7 ወር፣ 1 ዓመት፣ 2 ዓመት እየቀረው ፓስፖርታችሁን ማሳደስ ከፈለጋችሁ በእጥፍ ትከፍላላችሁ። ያ ማለት አሁን ባለው ሂሳብ መሰረት 600 ብር ነው አንድ ፓስፖርት ለማሳደስ። ስለዚህ 1200 ብር ትከፍላላችሁ ማለት ነው። ወደፊት ሲጨምር ደግሞ በጨመረው ሂሳብን እጥፍ ትከፍላላችሁ። ስለዚህ አንድ ፓስፖርት ኤክስፓየርድ ሳያደርግ ከ6 ወር በላይ እየቀረው ማሳደስ የምትፈልጉ በእጥፍ ከፍላችሁ ማሳደስ ትችላላችሁ። ሌላው የሚነሳው እዚህ ላይ አንዱ ጥያቄ ፓስፖርት ማሳደስ እፈልጋለሁ፣ በተመሳሳይ ደግሞ ቀኑ ወይም ደግሞ የኔ ስም ተሳስቷል። ስለዚህ እንዴት ነው ሁለቱን በአንድ ላይ ማድረግ የምችለው የሚል ነው። እዚህ ላይ አንድ ደስ የሚለው ነገር አንድ ሰው ፓስፖርት ለማሳደስ ሲሄድ ስሙን ማስተካከል ይችላል፣ እንደዚሁም ደግሞ የተወለደበትን ቀን ማስተካከል ይችላል። ነገር ግን ምንም አይነት ክፍያ አይከፍልም። ያ ማለት ፓስፖርት ለማሳደስ ብቻ የሚከፍለውን ክፍያ ብቻ ነው የሚከፍለው። ወይም ደግሞ 600 ብር ከፍሎ ሁሉንም የተሳሳቱ መረጃዎችን ማስተካከል ይችላል። ስለዚህ የተሳሳተ ስም ወይም ደግሞ የልደት ቀናችንን ለማስተካከል ምን አይነት መረጃዎች ነው ማቅረብ ያለብን የሚለውን ደግሞ ፎርሙን እየሞላን የስም ስህተት እንዳለባችሁ ወይም ደግሞ የቀን ስህተት እንዳለባችሁ የምትናገሩበት የፎርም ክፍል ላይ ስንደርስ ምን እንደሚያስፈልጋችሁ በዝርዝር አስረዳለሁ ማለት ነው። ስለዚህ ቀጥታ የምታደርጉት ምንድነው ኢትዮጵያን ፓስፖርት ኦንላይን ብላችሁ መጻፍ ነው። ወይም ደግሞ ኢትዮጵያን ፓስፖርት services.gov.et ይባላል ዌብሳይታቸው። ሁለቱንም መጠቀም ትችላላችሁ። ቀላሉ መንገድ ግን ኢትዮጵያን ፓስፖርት ኦንላይን ብሎ መጻፍ ስለሆነ እኔ እንደዚህ ጽፋለሁ። እንደምታዩት የስም ስህተት አለበት፣ ግን ምንም ችግር የለውም። ኢንተር ለዋለሁ። እንደምታዩት መጀመሪያ ላይ የሚመጣው apply for ኢትዮጵያን ፓስፖርት ኦንላይን የሚለው ወይም ደግሞ እዚህ ላይ https www ብሎ የሚጀምረው እሱ ትክክለኛው የኢሚግሬሽን ዌብሳይት ነው። ስለዚህ እሱን ክሊክ አድርጌ ወደ ውስጥ ገባለሁ። እንደምታዩት መጀመሪያ ላይ የሚመጣላችሁ ፎርም ይሄን ይመስላል። እዚህ ላይ ትንሽ ፈጠን እያልኩ ለማስረዳት እሞክራለሁ፣ ምክንያቱም በጣም የተብራራውን የፓስፖርት አወጣጥ መንገድ ለማየት ከዚህ በፊት የለቀኩት አዲስ ፓስፖርት ለማውጣት የሚለው ቪዲዮ ላይ በጣም በሰፊው ስላብራራው እዚህ ላይ የምትመጡት አብዛኞቻችሁ መጀመሪያ ፓስፖርት ያላችሁ እንደዚሁም ደግሞ ለሁለተኛ ጊዜ ለማሳደስ ስለሆነ ብዙም አዲስ አይሆንባችሁ ብዬ አስባለሁ። ስለዚህ ስታርት ኒው አፕሊኬሽን የሚለውን በመጫን ወደ ውስጥ ገባለሁ። እዚህ ላይ ያሉት አንድ ሰው ቢያረፍድ ወይም ደግሞ ከቀጠሮ ቀን በኋላ ቢመጣ ምንድነው የሚቀጣው፣ እንዴት ነው የሚስተናገረው የሚለውን የሚናገሩ ህጎች ናቸው። ስለዚህ እነሱን አልፋለሁ። ከስር I agree the term and conditions የሚለውን ክሊክ በማድረግ start individual appointment የሚለውን ነካለሁ። በመቀጠል እንደምታዩት እዚህ ላይ የሚመጡልኝ በሙሉ የተለያዩ አይነት የፓስፖርት አገልግሎቶች ናቸው። ለምሳሌ የተሰረቀ ፓስፖርት እዚህ ላይ ማውጣት ይችላል። እንደዚሁም ፓስፖርት ለማሳደስ እዚህ ላይ፣ አዲስ ፓስፖርት ለማውጣት ደግሞ መጀመሪያ ላይ። ስለዚህ እኛ የምንፈልገው renewal replacement appointment የሚለውን ስለሆነ ሁለተኛው ላይ ያለውን ክሊክ በማድረግ ወደ ውስጥ ገባለሁ። እንደምታዩት በዚህ ውስጥ ደግሞ በጣም የተለያዩ ክፍሎች አሉ። ፋየርድ ያደረገ ወይም ደግሞ ቀኑ ያለፈበት ፓስፖርት ከሆነ መጀመሪያ ላይ ስለሆነ እሷን ክሊክ በማድረግ ወደ ውስጥ ገባለሁ። ከዚህ በፊት እንዳየነው ፓስፖርት ስናወጣ 5 ስቴፖች አሉ። የመጀመሪያው ሳይት፣ ከዛ ቀን፣ በመቀጠል የግል መረጃችንን፣ ከዛም ሰመሪ ወይም ደግሞ እስካሁን የሰራናቸውን ነገሮች የምናይበትና ፔመንት ክፍያውን ደግሞ የምንፈጽምበት 5 ስቴፖች አሉ። የመጀመሪያው ስቴፕ ሳይት ሴሌክሽን ነው፣ ወይም ደግሞ ፓስፖርታችሁ እንዲታደስላችሁ የምታመለክቱበት ሳይት ማለት ነው። ይሄ ሳይት ብዙ ጊዜ አካባቢያችሁ ላይ ያለ ሳይት መሆን አለበት። በተለይ መታወቂያ ያወጣችሁበት የክልላችሁ ሳይት ቢሆን
ይመረጣል። ምክንያቱም ፓስፖርት መጨረሻ ላይ የሚሰጠው እዛ ሳይት ላይ ወይም ደግሞ እዛ የኢሚግሬሽን ቅርንጫፍ ያለበት ሀገር ውስጥ የሚገኝ ፖስታ ቤት ላይ ነው የሚሰጥላችሁ ፓስፖርታችሁ። ስለዚህ ፓስፖርታችሁ ሲደርስ ሂዳችሁ ለማውጣት በአካባቢያችሁ ላይ የሚገኘውን ሳይት ብትመርጡ ይሻላል። ለምሳሌ እኔ አማራ ክልል ውስጥ ነው ያለው። ስለዚህ አማራ ክልል ውስጥ ሁለት አማራጮች አሉኝ። ባህር ዳር ከሆነ ወይ ደሴ ከሆነ ሁለቱ አንዱን እመርጣለሁ። ለምሳሌ ባህር ዳርን እመርጣለሁ። በመቀጠል ባህር ዳር ውስጥ ያለ ኦፊስ ባህር ዳር ICS እሱ ብቻ ስለሆነ ያለው እሱን ብቻ እመርጣለሁ። እነዚህ መረጃዎች ካሟላሁ በኋላ ከስር ኔክስት የሚለውን እጫናለሁ። እንደምታዩት ሁለተኛው ደግሞ ዴት ኤንድ ታይም ነው። ከዚህ በፊት ፓስፖርት ስናወጣ እንዳየነው የቀጠሮ ቀናችንን በራሳችን መምረጥ እንችል ነበር። ፓስፖርት ኤክስፓየርድ አድርጎ ለማሳደስ ከሆነ ግን የቀጠሮ ቀናችንን የሚሰጡን እነሱ ናቸው። ስለዚህ ፌብሩዋሪ 7 2023 ላይ ነው። አሁን ጃንዋሪ 10 ወይ 11 አካባቢ ነው ያለው። ስለዚህ ኦልሬዲ ከአንድ ወር ወይም ደግሞ ከአንድ ወር ባነሰ ጊዜ ውስጥ ለቀጠሮ መሄድ ይችላል ማለት ነው። ቀጠሮ የሚባለው ፓስፖርት ለማውጣት ነው። ምንም አይነት አሻራም ወይም ፎቶ ስለማትሰጡ የኢሚግሬሽን በርን እንኳን ሳትረግጡ ነው ቀጥታ ፖስታ ቤት ሄዳችሁ ፓስፖርታችሁን የምትወስዱት። ምናልባት አንዳንድ ጊዜ የሚፈልጉት መረጃ ካለ ሊጠሯችሁ ወይም ሊደውሉላችሁ ይችላሉ። ከዛ ውጭ ግን አብዛኛው ሰው ኢሚግሬሽን ሳይሄድ ኦንላይን ላይ ከሞላ በኋላ ከዚህ በኋላ የሚሄደው ፓስፖርቱን ለማውጣት ብቻ ፖስታ ቤት ነው ማለት ነው። ቀኑን እነሱ መርጠውልኛል። ስለዚህ ኔክስት ብዬ አልፋለሁ። ሶስተኛ ላይ ፐርሰናል ኢንፎርሜሽን ወይም የግል መረጃዎች ናቸው የሚመጡት። እዚህ ላይ እንደምታዩት ስሜን፣ የአባቴን ስም በአማርኛ በእንግሊዝኛ እንደዚሁም የተወለድኩበትን ቀን፣ ጾታዬንና ሌሎች መረጃዎችን ነው የምሞላው። ስለዚህ ፈጠን ለማለት ሞክራለሁ። ስለዚህ አሁን how to dmex በሚለው ስሜ ነው የምሞላው ለምሳሌ። ስለዚህ መጀመሪያ ላይ የምሞላው እንደምታዩት ፈርስት ኔም ስለሆነ how ነው የምለው። ፋዘርስ ኔም የአባት ስም፣ to የአያት ስም dmex። ስለዚህ ግራንድ ፋዘርስ ኔም ላይ የአያታችሁን ስም ዴት ኦፍ በርዝ የሚለው ቦታ ላይ የተወለዳችሁበትን ቀን በኢትዮጵያ አቆጣጠር ሳይሆን በውጮች ወይም በፈረንጆቹ አቆጣጠር ነው የምታደርጉት። ኢሲ ቱ ጂሲ ብላችሁ ጉግል ላይ ሜታ አብዝ ላይ ስም መቀየር ትችላላችሁ። 3 ቦታ ላይ ቱቶሪያል ሰርቼበታለሁ። ስለዚህ እዚች ላይ የዓመተ ምህረት ምልክቷ ላይ እመጣለሁ። ወደ ላይ ከፍ በማድረግ የተወለድኩበትን ዓመተ ምህረት እጫናለሁ። በመቀጠል ወሩን ወደ ጎን እያደረኩ ለምሳሌ ሜይ ከሆነ ሜይ 12 ከሆነ 12 ስለዚህ ሜይ 12 1993 ነው ማለት ነው በፈረንጆቹ። ኦኬ ላለሁ። በመቀጠል ስሜን በአማርኛ ጽፋለሁ። ስም የሚለው ቦታ ላይ ሃው የአባት ስም፣ ቱ የአያት ስም dmex። በመቀጠል ናሽናሊቲ ኢትዮጵያ ነው ባይ ዲፎልት፣ ምንም የምነካው ነገር የለም። በቀጣይ ስልክ ቁጥራችሁን 0900 በዚህ መሰረት ትክክለኛው ስልካችሁን ማስገባት ይኖርባችኋል። ምናልባት ሊደወልላችሁ ስለሚችል አሁን ላይ የምትጠቀሙበትና ትክክለኛውን ስልክ ማስገባት አለባችሁ። ኢሜይላችሁን ብታስገቡ ጥሩ ነው። የሚጽፉላችሁ ነገር ካለ ሊጠቅማችሁ ስለሚችል ኢሜይል አስገቡ። ኢሜይል የሌላችሁ ወይም አላስገባም የምትሉ አለማስገባት መብታችሁ ነው። በርዝ ፕሌስ ወይም ደግሞ የተወለዳችሁበት ከተማ ነው። ስለዚህ ለምሳሌ ደሴ ከሆነ በዚህ መልክ የተወለድኩበትን አስገባለሁ። እዚህ ላይ የምታዩቸው የኮከብ ምልክት ያለባቸው በቀይ የግድ መሞላት ያለባቸው ቦታዎች ናቸው። በመቀጠል በርዝ ሰርቲፊኬት ዩኒክ አይዲ የሚል አለ። እዚህ ላይ ምናልባት የልደት ሰርቲፊኬት የሌላችሁ እና ፓስፖርት ስታወጡ የልደት ሰርቲፊኬት ያልተጠየቃችሁ፣ ለምሳሌ እኔ ምንም የልደት ሰርቲፊኬት አልተጠየቅኩም፣ ምክንያቱም እኔ በማውጣበት ጊዜ እንደዚህ አይነት ነገር አልነበረም። ለዛ ያላችሁ ሰዎች ይሄን ማለፍ ትችላላችሁ፣ ያሳልፋችኋል። ነገር ግን የልደት ሰርቲፊኬት ያላችሁ፣ በተለይ ደግሞ የቀን ስህተት ያለባችሁ ሰዎች የግድ የልደት ሰርቲፊኬታችሁ እዚህ ላይ መግባት አለበት። የልደት ሰርቲፊኬት የምንለው እዚህ አሁን ማሳያችሁ ከላይ በርዝ ሰርቲፊኬት ዩኒክ አይዲ የምትላለች እሷን ታስገባላችሁ። እንዳልኳችሁ በእኔ ጊዜ ምንም አይነት የልደት ሰርቲፊኬት አይጠየቅም ነበር። ስለዚህ እናንተ ግን እዚህ ላይ አስገቡ። ከዛም ኦኩፔሽን አለ። አሁን ያላችሁበትን ስራ የምትሰሩትን ስራ ነው እዚህ ውስጥ የምታስገቡት። ስለዚህ አንዱን ስራ ታስገባላችሁ፣ አለማስገባትም ትችላላችሁ። ሄር ከለር እዚህ ውስጥ ማስገባት ትችላላችሁ። ጀንደር ጾታዬ ሜል ነው፣ ሴት ከሆናችሁ ፊሜል ትላላችሁ። ማርሻል ስታተስ የጋብቻ ሁኔታችሁ ሲንግል ያላገባችሁ፣ ማሪድ ያገባ፣ ዲቮርስ የፈታ እንዲሁም የሞተበት ከሆነ ደግሞ ዊዶውድ የሚለውን ትጫናላችሁ። በመቀጠል ሄት የሚል አለ። ይሄ ደግሞ ቁመታችሁን ነው። ስለዚህ ለምሳሌ እኔ 1.82 ብዬ ሞላለሁ። አለማስገባትም ትችላላችሁ። አይ ከለር የአይናችሁ ከለር ምን አይነት ነው? ብላክ ከሆነ ብላክ፣ ብራውን፣ ብሉ የተለያዩ ቀለሞች አሉ። አለማስገባትም ትችላላችሁ። በመቀጠል የምታመለክቱለት ከ18 ዓመት በታች ያለ ሰው ከሆነ ወይም ያለ ልጅ ከሆነ ኢዝ አንደር 8 የሚለውን መጫን አለባችሁ። የማደጎ ልጅ ከሆነ ደግሞ ኢዝ አዶፕትድ የሚለውን መጫን አለባችሁ። ይሄንን ራሱን የቻለ ቪዲዮ ሰራለሁ በተለይ ለህፃናት የምታወጡ ካላችሁ። አሁን ግን እኛ ከ18 ዓመት በላይ ስለሆነ የምናወጣው እነዚህ ነገሮች አንጫንም። ኔክስት ላለሁ። እንደምታዩት ማርሻል ስታተሱን አልመረጥኩለትም። ስለዚህ ለዛ ነው ቀይ ያበራብኝ። እንደዚህ ካበራባችሁ ወደ ላይ ተመልሳችሁ መቀየር አለባችሁ። ሲንግል እለዋለሁ። ኔክስት። በጣም አሪፍ። ወደ ቀጣዩ ገጽ አሳልፎኛል። እንደምታዩት ሪጅን አሁን ያለሁበት አድራሻ ነው እዚህ ጋር የምትሞሉት። አሁን ያለሁት አማራ ክልል ውስጥ ነው።
ከተማው ደግሞ ደሴ ነው። ስቴት፣ ዞን፣ ወረዳ፣ ቀበሌ፣ ስትሬት፣ የቤት ቁጥር እንደዚሁም ፖስታ ሳጥን ቁጥር ካላችሁ እዚህ ላይ እያነበባችሁ ማስገባት ትችላላችሁ። አለማስገባትም ከፈለጋችሁ እንደምታዩቸው ኮከብ ስለሌለባቸው ማለፍ ትችላላችሁ። ስለዚህ በመቀጠል ከስር ኔክስት ላለው እንደምታዩት ወደ ቀጣዩ ገጽ አሳልፎኛል። የቤተሰብ ሁኔታ ነው። የቤተሰብ ሁኔታ ማለፍ ትችላላችሁ። እኔ ማስገባት አልፈልግም። ማስገባት የምትፈልጉ አድ ፋሚሊ ብላችሁ መጨመር ትችላላችሁ። ስለዚህ ኔክስት ብያልፋለሁ። እንደምታዩት መጀመሪያ ላይ የሚመጣልኝ ፓስፖርት ኢንፎርሜሽን 32 ገጽ ነው፣ 64 ገጽ ነው የሚለኝ። ኦንላይን ላይ ማደስም ማውጣትም የምትችሉት 32 ገጽ ብቻ ነው። ስለዚህ 32 ገጽ የሚለውን እጫናለሁ። ኦልድ ፓስፖርት ነምበር ነው የሚለው። ኦልድ ፓስፖርት ነምበር ማለት የድሮ ወይም ደግሞ ኤክስፓየርድ አድርጓል ልቀይረው ነው ብላችሁ የምታስቡት ፓስፖርት ላይ ከላይ ያለችው ቁጥር ማለት ነው። ብዙ ሰዎች የሚሸወዱት ፓስፖርት ሳይኖራቸው ወይም ፓስፖርታቸው ጠፍቶ ያለበትን አያውቁትም እና ቀጥታ እዚህ ላይ መጥተው እድሳት በሚለው ፎርም ውስጥ ይገቡና መረጃቸውን መመዝገብ ይጀምራሉ። በዚህ ጊዜ የድሮ ፓስፖርት ቁጥር ሲባሉ ስለማያውቁት እዚህ ቦታ ላይ ይቆማሉ ማለት። ስለዚህ ማድረግ ያለባችሁ ፓስፖርቱ እጃችሁ ላይ መኖር አለበት። ምክንያቱም ፓስፖርቱን ልትቀበሉ ስትሄዱ የድሮውን ወይም ደግሞ ቀኑ አልቋል ብላችሁ የምታስቡትን ፓስፖርት ይዛችሁ መሄዳችሁ አይቀርም። ስለዚህ እዚህ ቦታ ላይ ፓስፖርታችሁ ከላይ ያለችውን ቁጥር ትሞላላችሁ። ኢፒ ብሎ ነው የሚጀምረው። እዚህ ላይ ያስገባለሁ በትክክል ማለት ነው። በመቀጠል ኦልድ ፓስፖርት ኢሹ ዴት የሚል አለ። ያ ማለት ፓስፖርቱ የተሰጣችሁ ቀን ነው። እሱም እዚህ ላይ ፎቶ ላይ እንደማሳያችሁ አመሳስላችሁ ይሄንን ቀን በትክክል ታስገባላችሁ። ስለዚህ 11 ጃንዋሪ 2018 ነው። 2018ን ፈልጋለሁ። ኦኬ ከዛ ቀኑ 11 ነው፣ ጃንዋሪ ነው። አሁን ያለው ትክክል ነው። ስለዚህ በዚህ መሰረት ከሞላ በኋላ ኦኬ ላለው። በመቀጠል ኦልድ ፓስፖርት ኤክስፓይሬሽን ዴት ነው። ፓስፖርቱ የሚያበቃበት ቀን ነው። እሱም ፓስፖርታችሁ ላይ አለላችሁ። እሱ ደግሞ 10 ጃንዋሪ 2023 ነው። ስለዚህ ጃንዋሪ 2023 ቀን 10 ኦኬ ላለው። በመቀጠል ወሳኙ ነገር እዚህ ላይ የስም ስህተት ያለባችሁ ሰዎች ኢዝ ዳታ ኮሬክሽን የምትለው ቦታ ላይ ክሊክ ታደርጋላችሁ። ክሊክ ስታደርጉ አማራጭ ያመጣላችኋል። ይሄ አማራጭ ምንድነው? ሰሌክት ኮሬክሽን ታይፕ ወይም ደግሞ ማስተካከል የምትፈልጉትን የስህተት አይነት ምረጡ ነው የሚለው። እዚህ ቦታ ላይ ስትገቡ የመጀመሪያው ኔም ኮሬክሽን ነው። ምናልባት ስማችሁ የተሳሳተ ሰዎች ካላችሁ ኔም ኮሬክሽን የምትለውን ትመርጣላችሁ። ኔም ኮሬክሽን የሚለውን ስትመርጡ አንድ ማሟላት ያለባችሁ መረጃ አለ። እሱ ምንድነው? በፍርድ ቤት ስማችሁ ለመቀየሩ የሚያስረዳ መረጃ ነው። ምክንያቱም ስሜ ተቀይሯል ካላችሁ ማንኛውም ሰው ሄዶ ስሙ መቀየር አይችልም። በፍርድ ቤት አጸድቆ በትክክለኛው የህግ አግባብ ስሙ ለመቀየሩ የተሰጠው ወረቀት አለ። እሱን ይዞ መቅረብ አለበት። ስለዚህ እሱ ከሌላችሁ ማንኛውም ሰው ተነስቶ ስሜን ቀይራለሁ ቢል አይችልም ማለት ነው። ስለዚህ እሱ ወረቀት ካላችሁ ኔም ኮሬክሽን የምትለዋን ትጫናላችሁ። እሱን ስትጫኑና አሁን ቀጣይ ኔክስት ስል የሚመጣልኝ አንድ ፎርም አለ። እዛ ቦታ ላይ ከፍርድ ቤት የተሰጣችሁን ወረቀት ስካን አድርጋችሁ አስገቡ የሚል አለ። ስለዚህ ወረቀቱን ካላዛችሁት ይሄንን ቦታ አትምረጡ። ስለዚህ ኔም ኮሬክሽን የሚለውን ከተጫንኩ የስም ስህተት አለብኝ ማለት ነው። በተመሳሳይ ደግሞ የልደት ቀናችሁ የተሳሳተባችሁ ካላችሁ ደግሞ ኔም ኮሬክሽን ሳይሆን በርዝ ዴት ኮሬክሽን የሚለውን ትጫናላችሁ። ይሄንን ስትጫኑ ደግሞ ማሟላት ያለባችሁ መስፈርት የልደት ሰርቲፊኬታችሁ በትክክለኛ ወይም ደግሞ ልትቀይሩት በምትፈልጉት ቀን መሰረት መሰራት አለበት። ለምሳሌ የድሮ አንድ የልደት ሰርቲፊኬት ነበራችሁ። ያ የልደት ሰርቲፊኬት በተሳሳተው ቀን መሰረት ከሆነ የነበረው ቀበሌያችሁ በመመለስ ንገሯቸው፣ የተፈጠረው ነገር አስረዷቸውና ቀን እንደምትፈልጉ ከነገራችኋቸው በአዲስ የልደት ሰርቲፊኬት ይቀይሩላችኋል። ስለዚህ ያን የልደት ሰርቲፊኬት የፍትህ ቢሮ በወሳኝ ኩነት አጸድቃችሁ ትክክለኛ ለመሆኑ መያዝ አለባችሁ። ያን የያዛችሁትን ዶክመንት ደግሞ ስካን አድርጋችሁ አሁን ኔክስት ስል ከሚመጣው ፎርም ላይ ማስገባት ይጠበቅባችኋል ማለት ነው። ስለዚህ መረጃውን ሳትይዙ በርዝ ዴት ኮሬክሽን የሚለውን እንዳትጫኑ። ቀጣዩ ደግሞ ሬር ነው እዚህ ላይ ያለው ግን የስማችሁ የተሳሳተ እንደዚሁም የልደት ቀናችሁ የተሳሳተ ሰዎች ካላችሁ ደግሞ ቦዝ ኔም ኤንድ በርዝ ዴት ኮሬክሽን የሚለው በመጫን ሁለቱንም ማስተካከል ትችላላችሁ። ይሄን ስታስተካክሉ ግን ለኤክስፓየር ዴቱ ከምትከፍሉት 600 ብር ውጭ ይሄን ስላስተካከላችሁ ምንም አይነት የምትከፍሉት ተጨማሪ ክፍያ አይኖርም። ለምሳሌ በአንዱ ላሳያችሁ። ብዙ ጊዜ ሰዎች የሚሳሳቱት በርዝ ዴት ስለሆነ በርዝ ዴት ኮሬክሽን የሚለውን እጫናለሁ። በመቀጠል ሰብሚት እለዋለሁ። ምናልባት ምንም አይነት ስህተት የሌለባችሁ ሰዎች ዳታ ኮሬክሽን የምትለዋን ራይት ያረኳትን ታልፏታላችሁ ማለት ነው። እንደምታዩት የመጀመሪያው አውተንቲኬሽን በርዝ ሰርቲፊኬት። አውተንቲኬሽን በርዝ ሰርቲፊኬት ማለት የልደት ሰርቲፊኬት የምንለውን ነው። ይሄ የመጣውበት ምክንያት ምንድነው? የልደት ቀን የተሳስቷል ስላልኩ ነው። የልደት ቀን የተሳስቷል ያላላችሁ ሰዎች እቺኛዋ ምርጫ አትመጣላችሁ። ስለዚህ ብራውዝ ላለው በመቀጠል ስካን አድርጌ ያስቀመጥኳቸውን የበርዝ ሰርቲፊኬት አስገባለሁ ማለት ነው። ለምሳሌ ይሄ ከሆነ ይሄን እመርጥለታለሁ። ነገር ግን ተሳስታችሁ ለምሳሌ ይሄኛውን ኢሜጅ ባስገባው ምንም
የሚያውቀው ነገር የለም። ስለዚህ ሁሉ ጊዜ ስታስገቡና መረጃችሁን ስትመርጡ ተሳስታችኋል ስለማይላችሁ ትክክለኛው መረጃ መሆኑን ማረጋገጥ አለባችሁ። ሁለተኛው ፓስፖርት ኮፒ ነው። ያ ማለት ማሳደስ ፈልጋለሁ የምትሉትን ፓስፖርት ፎቶአችሁ ያለበትን እንደዚሁም ስማችሁ ያለበትን ቦታ ብቻ ስካን ታደርጋላችሁ። እሱን ስካን ካደረጋችሁ በኋላ እዚህ ላይ ብራውዝ የምትለውን ተጭናችሁ ስካን ያደረጋችሁትን ፓስፖርት ትመርጣላችሁ። በመቀጠል ሪሰንት ፓስፖርት ሳይዝ ፎቶ ነው የሚለው። ይሄ ማለት በትክክል ከፎቶ ቤት ብትነሱ የተሻለ ነው ይመስለኛል። ፓስፖርት ሳይዝ 4.5 በ3.5 ነው። ስለዚህ በሱ መሰረት ቆርጠው እንዲሰጣችሁ ታደርጋላችሁ። ፓስፖርት ሳይዝ ፎቶአችሁን አፕሎድ ታደርጋላችሁ ማለት ነው። ስለዚህ እኔ ይሄን አፕሎድ አደርጋለሁ ምሳሌ ስለሆነ። ስለዚህ መረጃዎችን በትክክል ካስገባው በኋላ አፕሎድ የሚለውን እጫናለሁ። ምናልባት የስም ስህተት ያለባችሁ እዚህ ላይ ሌላ ተጨማሪ አንድ ብራውዝ የምታደርጉበት ቦክስ ይኖራል። ያ ቦክስ ከፍርድ ቤት የተሰጣችሁን ወረቀት ስካን አድርጋችሁ የምታስገቡበት። ስለዚህ አፕሎድ የሚለውን እጫናለሁ። ምናልባት ትንሽ ጊዜ ሊወስድ ይችላል አፕሎድ እስከሚያደርግላቸው። ልክ እንደጨረሰ እንደምታዩት እዚህ ላይ የሚመጣልኝ ሰመሪ ነው። ሰመሪ ማለት እስካሁን የሞላኋቸው መረጃዎች በሙሉ በትክክል መሞላታቸውን የምታረጋግጡበት ነው። እንደምታዩት ስሜ ያለ በአማርኛም በእንግሊዝኛም የልደት ቀኔ አለ፣ እንደዚሁም የአይን ከለሬ፣ የፀጉር ከለሬ፣ ስልኬ፣ ሁሉም መረጃዎች እንደምታዩት የሞላዋቸው በሙሉ እዚሁ ላይ ያሉ። እናንተ ወደታች በመውረድ የተሳሳተ ነገር መኖርና አለመኖሩን በደንብ ቼክ ታደርጋላችሁ። ምናልባት የተሳሳተ ነገር ካለ ፕሪቪየስ እያላችሁ ወደኋላ በመመለስ ማስተካከል ትችላላችሁ። ምንም የተሳሳተ ከሌለ ደግሞ ኮንፊርም አፕሊኬሽን ዲቴል የምትለዋን ክሊክ በማድረግ ራይት ታደርጋላችሁ። በመቀጠል ኔክስት። እንደምታዩት መጨረሻ ላይ የሚመጣልኝ ፔመንት ሴክሽን ነው። ክፍያ ለመፈጸም ደግሞ የሚሰጡን የክፍያ አማራጮች አሉ። ሲቢኢ ብራንች፣ ሲቢኢ ሞባይል እንደዚሁም ደግሞ ቴሌብር ናቸው። የኢትዮጵያ ንግድ ባንክ ላይ በቅርንጫፍ ከፍላለሁ የምትሉ ከሆነ ሂዳችሁ መጨረሻ ላይ የሚሰጣችሁን ቁጥር ቅርንጫፍ ላይ ሂዳችሁ መክፈል ትችላላችሁ። በሞባይል ባንኪንግ መክፈል እንፈልጋለሁ የምትሉ ከሆነ ሲቢኢ ሞባይል አለ። እንደዚሁም ደግሞ በቴሌብር መክፈል ትችላላችሁ። እንደምታዩት 600 ብር ብቻ ነው የምከፍለው። የቀን ኮሬክሽን ጨምሬበት ራሱ የሚያስከፍለኝ 600 ብር ነው። ስለዚህ እዚህ ላይ የክፍያ አማራጭን እመርጣለሁ። ለምሳሌ ቴሌብር አሁን የተሻለው ነው፣ ብዙም አያስቸግራችሁም ለመክፈል። ስለዚህ ቴሌብር የሚለውን እመርጣለሁ። በመቀጠል አግሪ ቱ ተርም ኤንድ ኮንዲሽንስ የምትለዋን ክሊክ አደርጋለሁ። በመጨረሻ ኔክስት ትለዋለሁ። ከዛም እንደምታዩት ሎድ እያደረገ ነው። በመጨረሻም እንደምታዩት እዚህ ላይ የክፍያ ቁጥሬንና አፕሊኬሽን ነምበሩን ሁሉንም እዚህ ላይ ያመጣልኛል። ኢፒ ብላ የምትጀምረው ፔመንት ሪፈረንስ ይችኛዋ ናት ትክክለኛዋ የክፍያ ቁጥራችሁ። ይችን ቁጥር ይዛችሁ ሄዳችሁ ነው በአቅራቢያችሁ የሚገኝ የኢትዮጵያ ንግድ ባንክ ውስጥ ክፍያ የምትፈጽሙት፣ ወይም ደግሞ በሞባይል ባንኪንግ ክፍያ ለመፈጸም ይችኛዋን ቁጥር ብቻ ነው የምትጠቀሙት። ትንሽ ወርታች ቦርድ እንደምታዩት ስሜ እዚህ ላይ አለ፣ ስልክ ቁጥሬ፣ አፕሊኬሽን ነምበር፣ ዴሊቨሪ ዴት ፌብሩዋሪ 6 ይሄኛው የቀጠሮ ቀናችን ወይም ደግሞ ፓስፖርታችሁን የምትወስዱበት ቀን ነው። የመረጥኩት ቴሌብር ነው። ስለዚህ ቴሌብር ላይ ገብታችሁ ይችን ቁጥር በመጠቀም ነው ክፍያችሁን የምትፈጽሙ። እዚህ ላይ ያለው አፕሊኬሽን ነምበር የሚለው ደግሞ ክፍያችሁ መፈጸሙና ለመፈጸሙን እዚህ ላይ በመግባት ስታተስ የሚለው ውስጥ ይችን ቁጥር ብታስገቡለት ክፍያ ከፍላችኋል ወይም ደግሞ ክፍያ አልከፈላችሁም የሚለውን የሚነግራችሁ አፕሊኬሽን ነምበር የሚለውን በመጠቀም ነው። ምናልባት ያኛውን ቪዲዮን ያያችሁ ሰዎች ካላችሁ መጨረሻ ላይ አሳልፋችሁ ማየት ትችላላችሁ። ሲከፈል ምን እንደሚመስል፣ መጨረሻ ላይ የትኛውን ወረቀት ፕሪንት አድርጋችሁ መውሰድ እንዳለባችሁ እያንዳንዱ መረጃ እዛኛው ቪዲዮ ላይ ስላለ አሳልፋችሁ መጨረሻ አካባቢ ያለውን ማየት ትችላላችሁ። በመቀጠል እንግዲህ ምንድነው የምታደርጉት? ይሄኛውን መረጃ ካገኛችሁ በኋላ በዚች ቁጥር አማካኝነት 600 ብሩን ስትከፍሉ በስልካችሁ ኤስኤምኤስ ይገባላችኋል። ከዚህ በኋላ በፌብሩዋሪ 6 2023 ላይ የሞላችሁበት ሀገር፣ ለምሳሌ ባህር ዳር ነው የሞላሁት፣ ባህር ዳር ዋና ፖስታ ቤት እሄዳለሁ ማለት ነው። ባህር ዳር ዋና ፖስታ ቤት ስሄድ ክፍያ ለመክፈሌ መጨረሻ ላይ QR ኮድ ያለባት ወረቀት አለች፣ ፕሪንት የምትደረግ ወረቀት ማለት ነው። እሷን ወረቀት ፕሪንት አደርጋለሁ። ፕሪንት ለማድረግ እዚህ ላይ እንደምታዩት የፕሪንተር ምልክት አለች። እዛኛውም ላይ ከፍላችሁ ሲጨርሱ ምናልባት እዛኛው ቪዲዮ ላይ ማየት ትችላላችሁ የምትሰጣችሁ QR ኮድ ያለባት ወረቀት አለች። እሷን ፕሪንት አድርጌ ይዛለሁ። ሁለተኛ የድሮ ፓስፖርታችሁ መያዝ አለባችሁ። ሶስተኛ መታወቂያችሁን እንደዚህም የታደሰ መሆን አለበት፣ እሱን መያዝ አለባችሁ። እሱን ይዛችሁ ወደ ዋና ፖስታ ቤት ትሄዳላችሁ። እዛ እንደደረሳችሁ ፓስፖርታችሁን ለመውሰድ እንደሆነ ታሳውቋቸዋላችሁ። ምናልባት አንዳንድ ጊዜ ላይደርስ ይችላል። ሌላ ጊዜ ተመልሳችሁ እንድትመጡ ሊነግሯችሁ ይችላሉ። ከፌብሩዋሪ 6 ወይም ደግሞ ከተቀጠራችሁበት ቀን አርፍዳችሁ ብትሄዱ ምንም አይነት ቅጣት ስለሌለው የተወሰነ ቀን ዘግይታችሁ መሄድ ትችላላችሁ። ነገር ግን ፓስፖርታችሁ ደርሶ ከሆነ የድሮን ፓስፖርት እንድትሰጧቸው ይጠይቋችሁና ካንስልድ የሚል ወይም ደግሞ ኤክስፓየርድ እንደሆነ የሚገልጸውን ማህተም ይመቱበታል። ከዛም ፓስፖርታችሁ ይሰጣችኋል። ይዛችሁ ወደ ቤታችሁ ትመጣላችሁ ማለት ነው። ስለዚህ ፓስፖርት አሳድሳችሁ ኦንላይን አዛችሁ ፓስፖርቱን እስከመውሰድ ያለው ፕሮሰስ ይህን ይመስላል ማለት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንድሰራላችሁ የምትፈልጓቸው ቪዲዮዎችን በፓስፖርት ዙሪያ ካሉ እንደዚሁ ኮሜንት ላይ መጠየቅ ትችላላችሁ። በቀጣይ ቪዲዮ ደግሞ የተሰረቀባችሁ ሰዎች እንዴት ማውጣት እንደምትችሉ ቀላል በሆነ መንገድ እሰራለሁ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። አብሬያችሁ ደግሞ ዚዙ ድማይክስ ነበርኩ። ባባይ